በጣም ስሜት ይኛለ ታውቃላችሁ እያወራችሁ በቃ አንደኛ በቃ የሆነ ኢትዮጵያ ሂጂ ምናምን ኢንተርቪው ያደርጋለሁ ምናምን በቃ አወራላችኋለሁ ብዬ ነበር ያሰብኩት። ማርያምን በቃ ስለያችሁ በቃ ለሳውቃችሁ የምፈልገው ነገር ብዙ አለና በቃ this is not motivation by the way ሞቲቬሽን አይደለም። ከሆነም ደግሞ ጥሩ ነው። ይሄ የሚጠቅማችሁ ነገር ነው። በቃ ላይፋችን ላይ የሚጠቅመን ነገር እየነገርኳችሁ ነው። እንዳይዞች ተጎርቼ እኮ አይደል ያለፍኩባቸውን ነገሮች እየነገርኳችሁ እኮ ነው። በቃ የሆነ ያለፍኩባቸውን ነገሮች እየነገርኳችሁ ነው። ትማሩበታላችሁ፣ አትሊስት ትማሩበታላችሁ። በቃ በደንብ ትማሩበታላችሁ። እንደዚህ ሳላወራ እንኳን ስንቶቻችሁ ናችሁ የምታውቁኝ ስለኔ የምታወሩት? ጥንክርናዬን፣ ለሰው ያለኝ አመለካከት፣ ይውህናዬ፣ ንጹህ ልቤ ከልቤ ነው ሰው የምቀርበው። አስመስዬ ሰው አልቀርብም ምናምን ነገር እና ኖርማል ነው። እወዳችኋለሁ። ብቻ አይ ላቭ ዩ ሶ ማች። በቀጣይ በጥሩ ነገሮች ነው የምንገናኘው ከእግዚአብሔር ጋር። ወደፊት ነው የምሰራው። ከዚህ በኋላ ሰላሜን እጠብቃለሁ። በቻልኩት አቅም ቃል የምገባላችሁ ነገር እንደስከ ዛሬው አልሆንም። ማንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ እሞክራለሁ። ራሴን ከማይሆኑ ሰዎች ለማራቅ እሞክራለሁ። ራሴ ላይ እሰራለሁ። በደንብ እሰራለሁ። የሰው መጠቀሚያ አልሆንም። በረከት ነኝ እኔ። በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን። እኔ በረከት ነኝ። ምክንያቱም ንጹህ ልብ ስላለኝ ማለት ነው። ራሴን ከአንዳንድ መጥፎ ሰዎች እጠብቃለሁ። ጅልነት ይበቃኛል። ጅልነት አይደለም ጥሩነት ነው። ጥሩ ስታረጉ በጥፍ ይመለስላችኋል። ምን ችግር አለው? ጅልነት ሳይሆን የዋህነት ነው። ይሄ ኢትስ ኦኬ። ኖርማል ነው። አይቆጨኝም። ተማርኩበት። ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግመውም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግመውም። ያንስተቴን አልደግም። ራሴን ከብዙ ነገሮች አርቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። ላይት አብሪልኝ እስኪ ኬካ አለቀባት። እኔ አረበኝ እና